ዕጣ ፈንታዋ ሆኖ መሪ በማይወጣላት አህጉር አፍሪካ በክፍለ ዘመን አንዴ በፍጹም መሪዎቻችንን የማይመስሉ መሪዎች የሆነ አገር ላይ ድንገት ብቅ ይላሉ። ችግሩ ግን እነዚህን በድቅድቅ ጨለማ መሃል የፈነጠቁ የበጋ መብረቆች እግር በእግር እየተከታተሉ ይገድሉብናል። የቡርኪና ፋሶ ቶማስ ሳንካራ፣ የኮንጎ ፓትሪስ ሉሙምባ፣ የሞዛምቢኩ ሳሞራ ማሼል፣ የላይቤሪያው ሳሙኤል ዶ፣ የብሩንዲው ሜልኪዮ እንዲዴይ፣ የቶጎው ሳልቫና ሶሎምፒዮ፣ የደቡብ ሱዳኑ ዶክተር ጆን ጋራንግ በአፍሪካ ምድር ለሕዝባቸው እውነተኛ ነጻነት በመታገላቸው ብቻ የተገደሉ መሪዎች ናቸው። የዘንድሮ ኢላማቸው ብርቅዬው የአፍሪካ ልጅ ኢብራሂም ትራውሬ ይመስላል። ፈረንሳይ ላይ አምባገነን ነው ሲሉ ሰላማዊ ሰልፍ ወጡበት። አሜሪካ ላይ የሀገሪቱን ወርቅ ለግል ጥቅሙ አዋለው ሲሉ በምክር ቤት ከሰሱት። የመፈንቅለ መንግሥት ሙከራ አድርገው አልሳካ ሲላቸው ይሄ ልወደድ ባይ ውሸቱን ነው ሲሉ ያሰድቡታል። በእርግጥ ዓለማችን ጥቁር ቀለም አትወድም። በተለይም ጥቁር መሪ ሕዝቡን ሲበድል እንጂ ለሕዝቡ ሲታገል ስታይ ልክ የሠራ ስለማይመስላት ገዳይ ሰይፏን ከአፎቱ ትመዛለች። የግሪናዳው ጠቅላይ ሚኒስትር ማውሪስ ቢሾፕ አሜሪካውያኑ የጥቁር መብት ተሟጋቾች ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ፍሬድ አምፕተን፣ ሜድጋር ኤቨርስ፣ ጆርጅ ጃክሰን፣ ባንቺ ካርተርና ጆን አገንስ ለጭቁን ጥቁር ወገኖቻቸው ነጻነት ሲታገሉ የተገደሉ ጥቁሮች ናቸው። ዘንድሮ ደግሞ አይናቸው ትራውሬ ላይ ያረፈ ይመስላል። በታሪክ የምናውቀው በላቲን አሜሪካ፣ በአፍሪካና በመካከለኛው ምስራቅ የምዕራባውያንን ጥቅም ተጋፍቶ በሕይወት የተረፈ መሪ የለም። ቶማስ ሳንካራን በጓደኛው አስገደሉት። ፓትሪስ ሉሙምባን በጥይት አስደብድበው በአሲድ ቀቀሉት። ሙሐመር ጋራፊ ላይ ጦር አዘመቱ። ኢብራሂም ትራውሬ ላይስ በምን ይመጡበት ይሆን? አፍሪካ በተለይም የእነ ሳንካራን ታሪክ ከመስማት ውጪ ለሕዝቤ ጥቅም አንገቴን እሰጣለሁ የሚል መሪ በዕድሜያቸው አይተው የማያውቁት ወጣት አፍሪካውያን ተጨንቀዋል። የጥቁር ዘር ባለበት የዓለም አገራት ሁሉ ከፍተኛ የድጋፍ ሰልፎች ተደርገዋል። ያም ሆኖ አህጉሩ አፍሪካ ነው። ሳንካራ እሱማ ወንድሜ ነው እኔን አይገድለኝም ብሎ ያመነው፣ ነገር ግን ሳንካራን በተቀመጠበት በጥይት መጥቶ የገደለው የብሌስ ኮምፓውሪ አይነት ኮዳም ጓደኛ ከትራውሬ ጎን ላለመኖሩ እርግጠኛ መሆን አይቻልም። ጎረቤት አገራት ላይ የተሸረበበት ሴራ እንዳለ የትራውሬ መንግሥት ራሱ አረጋግጧል።